በአሁን ጊዜ በርካታ ቪዲዮ ኤዲተሮች አሉ። ነገር ግን አብዛኞቹ እንደ ፕሮፌሽናል አያስቡም። በዚህ ቪዲዮ እንደ ጀማሪ ኤዲት ማድረጋችሁን አቁማችሁ እንደ ፕሮፌሽናል ኤዲተር ማሰብ እንድትጀምሩ የሚረዷችሁን 7 ወሳኝ ነጥቦችን አካፍላችኋለሁ። ከዚህ ቪዲዮ በኋላ በእርግጠኝነት አንድ ስቴፕ ወደ ፕሮ ከፍ ትላለህ። ሰላም ደምዳን እባላለሁ። ቴክኒክ እና ዩቲዩብ ቲፕ ቪዲዮዎችን ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ ተቀላቀሉ። በአሁኑ ሰዓት ቪዲዮ ኤዲቲንግ በጣም ከሚያበሉ ኦንላይን ስራዎች ውስጥ አንዱ ነው። ለብዙ ሰዎች ኢንካም እያስገኘ ይገኛል። ነገር ግን ብዙ ኤዲተሮች ከሌሎች የሚለዩበትና ፕሮፌሽናል ኤዲተር እንዴት እንደሚሆኑ አያውቁም። አሁን የምነግራችሁን 7 ነገሮች ካደረጋችሁ ፕሮፌሽናል የማትሆኑበት ምንም ምክንያት የለም። የመጀመሪያው የስቶሪ ቴሊንግ ማይንድሴት ይኑራችሁ። ፕሮፌሽናል ቪዲዮ ኤዲተሮች ካላቸው ማይንድሴት አንዱ ይህ ነው፣ ስቶሪ ቴለር ወይም ተራኪ የመሆን ማይንድሴት ማለት ነው። ምክንያቱም ኤዲቲንግ ማለት በአንድ ሰው የተነገረውን ሀሳብ ለተመልካች በሚረዳና ቀለል ባለ ሁኔታ መተረክ ማለት ነው። ፕሮፌሽናሎችም የሚለዩት በዚህ ነው። አብዛኛው ጀማሪ ኤዲተሮች ቱሉን ማወቅና እንዴት ነገሮችን መጨመርና ማስተካከል ላይ ያተኩራሉ። ፕሮች ግን እያንዳንዱ የሚቆረጠውና የሚቀጠለውን ክሊፕ ለተመልካቹ ትርጉምን በያዘ መልኩ እንዴት እንደሚተረክና ሀሳቡን በግልጽ እንደሚያልፍ ይጠብባሉ። ፕሮፌሽናል ኤዲተሮች የቪዲዮውን ፍሰት ወይም ፔሲንግ ጠንቅቀው ያውቃሉ። መቼ ማፍጠን እንዳለባቸውና ስሜት ለማሳረፍ ደግሞ መቼ ማስገብ እንዳለባቸው ይረዳሉ። ታሪኩ ከምንም ነገር በላይ ቅድሚያ ይሰጠዋል። ዋናው ትኩረታቸው ከተጀመረበት ሰከንድ አንስቶ እስከ መጨረሻ ድረስ የተመልካችን ቀልብ መግዛት ላይ ነው። ፕሮ ኤዲተሮች ትኩረት የሚሰጡት ለኢፌክትና ለትራንዚሽን ሳይሆን ለታሪኩ ስትራክቸር ነው። ትዕይንቶች በስሜትና በምክንያት እንዴት እንደሚገናኙ በጥንቃቄ ያጠናሉ። ተመልካች በየነሩ ቅጽበት ምን ሊሰማው እንደሚገባው ራሳቸውን ይጠይቃሉ። ቪዲዮ ተወዳጅ የማይረሳና ተጽዕኖ ፈጣሪ የሚሆነው በዚህ የታሪክ አተረጓጎም ጥበብ ነው። ስቶሪ ቴሊንግ ላይ ጎበዝ መሆን አለባችሁ። ሁለተኛ ሳውንድ ዲዛይን ላይ ትኩረት ስጡ። የፕሮፌሽናል ኤዲተሮች መለያ አንዱ ምስልና ድምፅን በእኩል አይን ማየታቸው ነው። ሁሌም ቢሆን ንግግሮች ጥርት ብለው መሰማታቸውን፣ የሙዚቃ ምርጫና የሳውንድ ኢፌክት አጠቃቀም ላይ ልዩ ትኩረት ይሰጣሉ። የተመልካችን ትኩረት ሳይሰርቅ የቪዲዮ ሙድ የሚደግፍ በሆነ መልኩ ሳውንድ ዲዛይንን ይሰራሉ። ብዙ ሰዎች ሳውንድ ዲዛይን ምን እንደሆነ ራሱ አያውቁም። ሳውንድ ዲዛይን ማለት ተመልካች ከሚመለከተው ተንቀሳቃሽ ምስል ጋር የሚሄዱ ሳውንድ ኢፌክቶችንና ባክግራውንድ ሙዚቆችን በመጠቀም ቪዲዮውን በደንብ እንዲጎላና ህይወት እንዲዘራበት ማድረግ ማለት ነው። የባክግራውንድ ሙዚቃውን መጠን መቆጣጠር፣ ከአኒሜሽን ትራንዚሽን እና ኢፌክቶች ጋር አብሮ የሚሄዱ ሳውንድ ኢፌክቶችን መጨመርና ማስተካከል ይካተትበታል። በደንብ እንዲገባችሁ ይህን ቪዲዮ ካለ ሳውንድ ዲዛይን እና ከሳውንድ ዲዛይን ጋር ያለውን ልዩነት ተመልከቱ። እኔ ቪዲዮ ኤዲተር አይደለሁም፣ ግን 2 ካምፓኒዎች አሉኝ። እኔ ቪዲዮ ኤዲተር አይደለሁም፣ ግን 2 ካምፓኒዎች አሉኝ። ስለዚህ ጥራቱን የጎደለ ድምፅ ተመልካች በቪዲዮ ላይ ያለውን እምነት እንዲያጣና ማየቱን እንዲያቆም ያደርገዋል። ፕሮፌሽናሎች ሁልጊዜም በሄድፎን እና በስፒከር ድምፅ ይቆጣጠራሉ። ጥሩ የሳውንድ ዲዛይን ቪዲዮ ይበልጥ ቪው እንዲያገኝና ፕሮፌሽናል እንዲሆን ያደርገዋል። ሶስተኛ ኦርጋናይዝድ የሆነ ወርክ ፍሎ እና ፕሮጀክት ይኑራችሁ። ፕሮፌሽናል ኤዲተሮች ከጀማሪዎች በጣም ለየት የሚያደርጋቸው የጠራና በስርዓት የተደራጀ የስራ ፍሰት ማዘጋጀታቸው ነው። ማለትም ኤዲት ማድረግ ከመጀመራቸው በፊት ምስሎችን፣ ድምፆችን፣ ግራፊክስ እና ኤክስፖርት የተደረጉ ፋይሎችን ከፋፍለው በየፎልደር ያደራጃሉ። ይህም ቪዲዮ ኤዲት ማድረግ ሲጀምሩ ከተለያዩ ግራ የመጋባት ስሜት፣ ፋይል ጠፋብኝ ከማለትና ከመሳሰሉ ስሜቶች ነፃ ያደርጋቸዋል። ለምሳሌ እኔ አንድ ቪዲዮ መስራት ከመጀመሩ በፊት በሁለት ቦታ ማቴሪያሎችን ከፍላለሁ። ሪፒታብል እና ነን ሪፒታብል ማለት ነው። ሪፒታብል የምንላቸው በየጊዜው የምንጠቀማቸው ማቴሪያሎችን፣ ለምሳሌ ሳውንድ ኢፌክቶችን፣ ባክግራውንድ ሚውዚክ፣ አብዛኛው ጊዜ ለኛ ኤዲቲንግ የምንጠቀማቸው ፎንቶችን እና አይኮኖችን ለብቻ አንድ ቦታ ቁጭ አደርጋቸዋለሁ። ነን ሪፒታብል የምንላቸው ደግሞ ከጊዜ ወደ ጊዜ የምንቀይራቸውና አንዳንዴም ልናጠፋቸው የምንችላቸውን ሌላ ቦታ አስቀምጣቸዋለሁ። ፕሮፌሽናል ኤዲተሮች ማደራጀትን በሁለት ይከፍላሉ። የመጀመሪያው ቀድሜ እንደነገርኳችሁ ከኤዲቲንግ በፊት ማቴሪያሎችን ስም እየሰየሙ መከፋፈል ሲሆን፣
ሁለተኛ ደግሞ እኔ ብዙም አልጠቀመው ኤዲቲንግ ሶፍትዌር ውስጥ ስትገቡ ታይምላይን አሬንጅመንት የሚለው ነው። ማለትም ኤዲት ስናደርግ በቅድመ ተከተል መስራትና በዘፈቀደ የተመቸን ቦታ ላይ ከመጨመር ይልቅ በተደራጀ መልኩ መስራት ማለት ነው። ከክላይንት ጋር ስትሰሩ በጣም የሚያስፈልግ ነገር ነው። ምክንያቱም ክላይንቶች ፕሮጀክቶችን በብቃት ኦርጋናይዝ በሚያደርግ ኤዲተር ላይ እምነት ይኖራቸዋል። በተጨማሪም የተደራጀ አሰራር በቡድን ተባብሮ ለመስራትም ምቹ ነው። ሁሉም ነገር በትክክለኛ ቦታ ሲቀመጥ ኤዲተሮች ትኩረታቸውን ወደ ፈጠራ ስራቸው ብቻ ማድረግ ይችላሉ። ይሄም ከፕሮፌሽናል ኤዲተሮች ስብዕና አንዱ ነው። ስለዚህ የአደረጃጀትን ልምድ ለማሳደግ ሞክሩ። አራተኛ የኤዲቲንግ ሶፍትዌሩን በደንብ ማወቅ። ይሄ በጊዜ ሂደት የሚመጣ እውቀት ነው። ፕሮፌሽናል ኤዲተሮች የሚጠቀሙት ሶፍትዌር እያንዳንዱን ጓዳና ጥግ ጠንቅቀው ያውቃሉ። ስራቸውን ለማፍጠን የኪቦርድ ሾርትከቶችን፣ ፕሪሴቶችን እና ቴምፕሌቶችን ይጠቀማሉ። ጀማሪ ግን አንድ ቱል ለመጠቀም ሲፈልግ ብዙ ጊዜ ሲመራመርበት ያሳልፋል። ፕሮፌሽናሎች ግን ከዛም አልፈው አድቫንስ የሆኑ ፊቸሮችን ይጠቀማሉ። ይህ ቴክኒካዊ ብቃትም ትኩረታቸውን ከሶፍትዌር ችግር ወደ ፈጠራ እንዲያዞር ይረዳቸዋል። ችግሮች ሲያጋጥሙ ሳይደናገጡ በፍጥነት ይፈቱታል። ሶፍትዌሩን መቆጣጠር አዳዲስ ሀሳቦችን በፍጥነት ለመሞከር ያስችላቸዋል። ሁሌም ቢሆን አዳዲስ ነገሮች ሲጨመሩ ራሳቸውን ያዘምናሉ። የመሳሪያ አጠቃቀም ብቃት ጀማሪን ከፕሮፌሽናል የሚለይበት አንዱ ነገር ነው። አምስተኛ የኤዲቲንግ ህጎችንና ቲዎሪዎችን መረዳት። ብዙ ሰዎች ኤዲት ለማድረግ ሲያስቡ ቀጥታ ወደ ፕራክቲስ ነው የሚገቡት። ነገር ግን ኤዲቲንግ እንደማንኛውም ትምህርት የራሱ የሆነ ህግና ቲዎሪ አለው። አሁን በቀላል ምሳሌ ሲገልጽላችሁ እንግሊዝኛ ሳብጀክትን ውሰዱ። የእንግሊዝኛ ሳብጀክት ስትማሩ መጀመሪያ ቮካብለሪ ወይም ቃላትና ትርጉማቸውን ትማራላችሁ። ከዛም ወደ አደራጅና የህግ ቋንቋ ወይም ግራመር የምንለውን እንማራለን። በመጨረሻም ያወቅናቸውን ቃላት በህጉ መሰረት እያገናኘን ማውራት፣ መስማትና መጻፍ እንጀምራለን። ኤዲቲንግም እንደዚሁ የራሱ ህጎች አሉት። ብዙ ጀማሪ ኤዲተሮች ለኤዲቲንግ የሚያስፈልጋቸውን ህጎች አያውቁም። አብዛኞቹ ዩቲዩበሮች ቪዲዮቻቸው ላይ አይናገሩም። ፕሮፌሽናሎች ብዙ አይነት የኤዲቲንግ ህጎችን ይከተላሉ። አንከት ለምን ተፈጥሯዊና ስሙዝ ሆኖ እንደሚታይ ያውቃሉ። ኮንቲኒቲ ወይም የምስል ቅድመ ተከተልና የእይታ ፍሰት ለቪዲዮ ግልጽነት ወሳኝ መሆናቸውን ይረዳሉ። የቪዲዮውን ስሜታዊ ተጽዕኖ ለመቆጣጠር የፍጥነት አጠቃቀምን ወይም ፔሲንግ የምንለውን እንደ መሳሪያ ይጠቀማሉ። እናም ሌሎች ብዙ ህጎች አሉ። የኤዲቲንግን ቲዎሪ ማወቅ ደግሞ በዘፈቀድ የሚሰሩ አሰልቺ እና ግራ የሚያጋቡ ስህተቶችን ያስቀራል። ፕሮፌሽናሎች መቼ ህጉን መከተል እንዳለባቸው እና መቼ ደግሞ ህጉ ሆን ብለው መጣስ እንዳለባቸው ያውቃሉ። ይህ እውቀት በተለያዩ ፕሮጀክቶች ላይ ወጥ የሆነ ጥራት እንዲኖራቸው ያግዛል። በስርዓት የተሰሩ ኤዲቶች ለተመልካች አይን አይከብዱም። ቲዎሪ ደግሞ ለፈጠራ ክህሎት አቅጣጫና ዓላማ ይሰጣል። ስለዚህ አስፈላጊ የሚባሉ ህጎችን ለማወቅ ሞክሩ፣ ምክንያቱም ወደ ፕሮፌሽናል ኢንተርኔት ይቀይራቸዋልና። ስድስተኛ ኤፊሽንሲ፣ ስፒድ ኤንድ ኮንሲስተንሲ ወይም ቪዲዮችን በፍጥነት በሃይ ኳሊቲ እና በወጥነት የመስራት ችሎታ ማለት ነው። እነዚህ አብዛኛው ጊዜ በጣም ፕሮፌሽናል የሆኑ ኤዲተሮች ላይ የሚገኙ ትላልቅ ጸባዮች ናቸው። እስቲ እያንዳንዱን እንመልከት። የመጀመሪያው ጥራት። ተመልካችም ሆነ ክላይንት ጥራት ያለውን ቪዲዮ ነው ማግኘትም ሆነ መመልከት የሚፈልጉት። በተለይ ደግሞ ክላይንቶች ሃይ ኳሊቲ ሪዛልት ነው የሚፈልጉት። ሁሌም የማይዋዥቅ ጥራት ይዞ መገኘት ደግሞ በክላይንቶችም እና በተመልካቾችም ዘንድ የረጅም ጊዜ እምነት ይገነባል። እንደምታውቁት ደግሞ ክላይንት ክቡር ነው። ሁለተኛው ደግሞ ፍጥነት። ፕሮፌሽናል ኤዲተሮች የስራ ጥራታቸውን ሳይቀንስ በፍጥነት ይሰራሉ። ለቀጠሮና ለጊዜ ገደብ ወይም ዴድላይን ትልቅ ክብር ይሰጣሉ። ቀልጣፋ የስራ ፍሰት የባከነ ጊዜና ጉልበትን ለመቀነስ ይረዳል። ሾርትከቶችን እና ቴምፕሌቶችን መጠቀማቸው የስራ ፍጥነትን ከመጨመር ባሻገር ወጥ የሆነ ጥራትን እንዲኖራቸው ያግዛቸዋል። ፍጥነት ኤዲተሮች ብዙ ፕሮጀክቶችን በስኬት እንዲያጠናቅቁ ይረዳቸዋል። ሶስተኛው ደግሞ ወጥነት። የተለያዩ ቪዲዮዎችን ስታቀናብሩ አሪፍ በሆነ ጥራትና በፍጥነት በተደጋጋሚ የምታቀርቡ ከሆነ ይሄ ወጥነት ይባላል። ፕሮፌሽናሎች ጥራትን ከፍጥነት በማገናኘት ሁሌም ይታወቃሉ። ይሄም የፕሮፌሽናሊዝም ወይም ብቃት ትልቁ ማረጋገጫ ነው። ሰባተኛ ከወቅቱ ጋር የመዛመንና የመላመድ ብቃት። ይሄ ለኤዲተሮች በጣም አስፈላጊ ስኪል ነው። በተለይ ከተለያዩ ክላይንቶች ጋር ለመስራት ከፈለጋችሁ ግድ ማወቅ አለባችሁ። ፕሮፌሽናል ኤዲተሮች
ከሚቀየሩ ስታይሎችና ደረጃዎች ጋር እኩል ይራመዳሉ። እንደምታውቁት የሚዲያ ፕላትፎርሞች በየጊዜው ይለዋወጣሉ። የኤዲቲንግ ስልቶችም አብረው መለወጥ አለባቸው። የተመልካች ትኩረት፣ አቅምና ምርጫ በጊዜ ሂደት ይቀያየራል። ፕሮፌሽናሎች እንደዚህ አዳዲስ ትሬንዶችና ስታይሎችን ከመገልበጥ ይልቅ በጥንቃቄ ያጠኗቸዋል። የፍጥነት አጠቃቀማቸውን፣ የምስል አቀራረባቸውንና የታሪክ አተረጓጎማቸውን ከተረዱ በኋላ በራሳቸው መንገድ ይሰሩታል። በቪዲዮ ኤዲቲንግ ዓለም መማር ፈጽሞ አይቆምም። ጊዜ ያለፈባቸው የአሰራር ስልቶች ይዘቱ ያረጀ ወይም ፋሽኑ ያለፈበት እንዲመስል ያደርጉታል። እንደ ሁኔታው መላመድ በኢንዱስትሪ ውስጥ ተወዳዳሪ ሆኖ ለመቀጠል ወሳኝ ነገር ነው። እድገት ያለው ወቅቱን ጠብቆ በመጓዝና በተለዋዋጭነት ላይ ነው። እነዚህ ናቸው 7 ፕሮፌሽናል ኤዲተር የሚያደርጓችሁ ቁልፍ ነገሮች። የዛሬው ቪዲዮ በጣም እንደተጠቀማችሁ ምንም ጥርጥር የለኝም። ቪዲዮን ላይክ፣ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ ያደረጋችሁ የዚህ ቴክኖሎጂ ቻናል ቤተሰብ ይሁኑ። በሌላ አዲስ ቪዲዮ እስክንገናኝ ፒስ አውት።